ደረጃ ጅኖች ስለነገሩት ቤታችሁ እንደዚህ አይነት አጉሏል አይደል እንዴ? እንደዚህ አይነት ብሳና አይደል እንዴ? እንዲህ አይነት ወይራ አይደል እንዴ? አዎ ያለቅሳሉ በመጀመሪያ ደረጃ። ከዛ በኋላ አሁን የመጣሽ ዱባይ ልትሄጂ አይደል እንዴ? አዎ እንደዚህ አይደል እንዴ? አዎ በይ እንዲቀናሽ እንደዚህ ከዛ በኋላ ለሚፈለገው ታርጌት ጅኖች ለዛ ለጠንቋይ ይነግሩታል። ይሄድና ያ ሰውዬ በቃ ጅኖች ይነግሩታል። ጠብቀ ጊዜ የቅጠል አይነት ተዘጋጅተዋል እንጂ ጓሮ ይሄድና አድርጎ ሰውየው ወቃጭ ያለው ያን ዱቄት ምን አለ በትንሽ ነገር ያቺን የራሱን ይሄንን በልበት ይሉታል። ለሰው ልጆች ይፈለገ ሲታመሙ ከኒናዎች ከየት እንደሚመረቱ ብታውቁ ከምንድን ነው የሚመረተው? እናንተ እኮ ያልተማርኩ ይመስላችኋል። እኔ ደረሰ ያልተማረ ይመስላችኋል። ከኒና የተመረተው ከምንድን ነው? ማንኛውም ከኒና ከቅጠል ነው፣ ከሚበቅል ነገር ነው። የሚያድኑ የሰው ልጆችን ከተለያዩ በሽታ የሚፈውሱ መድኃኒት የሆኑ ቅጠላቅጠሎች አሉ። ከዛ ነው የተመረተው። እንደዚሁም ደግሞ ማንኛውም ደግሞ የተለያዩ ቅጠሎች የሰው ልጅ በነካቸው ሰዓት ለሰውነቱ መርዝ የሆኑ ደግሞ እንደዚሁ ቅጠሎች አሉ። እነዛን መርዝ የሆኑ ቅጠሎች ለድግምት መጠቀሚያነት ጅኖች ይነግሩታል ለዛ ለጠንቋይ። እነዛን ቅጠሎች ይደቁስና ከዛ ምን ያደርገዋል? ሰውየውን ታገኘዋለህ ይለዋል። አይ አገኛለሁ ይላል። ባለቤቴ ነች ይለዋል። አረብ አገር ልትሄድ ከመሄዷ በፊት እንደው ጋሼዋ ድረሱልኝ ይለዋል። ገባችሁ? 100,000 ብር ትከፍላለህ ይሉታል። ኧረ ምን ችግር አለ? ነገ እሱ አረብ ሀገር ሄዳ ሰርታ ልትተካው ነው በወር ብቻ ሌላ ወንድ ጋር አትሄድበት፣ ወደ ሌላ ሰው ብቻ ልቧ ዝም ብላ ይበል እንጂ ምን ችግር አለ? 100,000 እከፍላለሁ ይላል። ከፈል መጀመሪያ። ከዛ በኋላ ያንን ከከፈለ በኋላ ያ መድኃኒት ደግሞ ድግምት እውን እንዲሆን እነዛ ጅኖች ደግሞ ዙሪያውን አሰብስበው በል ይሉታል። አንዳንድ ሰው እጥፍ በል ይልሃል፣ እዛው ቁጭ ብሎ በል እጥፍ በል አንተ ይልሃል። እጁን እንድታዳይግም እጥፍ እዚች ላይ አስቀምጥ ይልሃል። ልክ እንደዛ እነዛ ጅኖች ደግሞ ማንቁርቱን ይዙና ያንን ድግምተኛ ሰውዬ በል ቃል የገባህልንን አሁን ቶሎ በል ጥቁር ዶሮ አሳርድልን፣ ወይዙ ጠብቅ ይባል። ተጎረቤት እንደገና በወርቅ ጥቁር ዶሮ ይመጣና ደግሞ እንደገና ያቺ መድኃኒት እንድትሰራ ምን ያደርጋል? ያ ጠንቋይ ሰውዬ በጅኖቹ ስም ደግሞ እንደገና ያደርግና እየተውተመተመ ማንም በማያውቀው ቋንቋ ለነዛ ለጅኖች ዶሮውን ያርዳል።